ይስጥልን ውድ ቻናላችን ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰናል። በዛሬው ቪዲዮ ማሳያችሁ ሪሲቨራችሁ ላይ እንዴት ሶፍትዌር አፕዴት እንደምታደርጉና ማለት የአንዱን ሪሲቨር ካሳየዋችሁ 80% የሚሆኑ ሪሲቨሮች ተመሳሳይ ሴታፕ ስላላቸው አፕዴት ማድረግ ትችላላችሁ ማለት ነው። እና የሶፍትዌር አፕዴት ጥቅሙ መጀመሪያ ለምሳሌ ዩቲዩብ የምትጠቀሙ ከሆነ ዩቲዩባችሁን ፊክስ ያደርጋል። ለምሳሌ ሰርቨሮቹ የምትጠቀሙ ከሆነ ሰርቨሮቹን አፕዴት ያደርጋል። ለምሳሌ ፈንካም ፎሬቨር የሚባሉ ሰርቨሮች አሉ እና እነሱ አፕዴት ሲደረጉ ሶፍትዌር ማለት ነው እንትናቸው ከፍ ይላል ማለት ነው። ሶፍትዌር ቨርዥኑ ከፍ ይላል። ለምሳሌ ዩቲዩብ የማይሰራ ከሆነ ደግሞ ዩቲዩብ እንዲሰራ ያደርጋል በሶፍትዌር። ስለዚህ ሶፍትዌር በጣም አስፈላጊ ነው ማለት ነው። አንድ ሪሲቨር በሁለት አይነት መንገድ ሶፍትዌር ይጫናል። አንደኛ በፍለሽ ነው ማለት ነው። አሁን አሳያችኋለሁ ፍለሹን። እቺኛው ፍለሽ ማለት ነው። ምናልባት ከታያችሁ ኖርማል በቃ ፍለሽ በፍለሽ ትጭናላችሁ ማለት ነው። ሶፍትዌሩን ከየት እንደምታመጡ እነግራችኋለሁ። የኔ ቴሌግራም ቻናል ላይ ያለ ወይም ሌላ ቴሌግራም ቻናሎች ላይ ትልልቅ ኦፊሻል ቴሌግራም ቻናሎች ላይ አውርዳችሁ መጫን ትችላላችሁ። ግን እዚህ ጋር መሳሳት የሌለባችሁ አንዳንዴ ፌክ የሆነ ሶፍትዌር ፖስት ያደርጋሉ። ለምሳሌ ስሙን ብቻ ሱፐርማክስ ብሎት ሶፍትዌሩ ግን የላይፍ ስታር ሆኖ ስጭኑት ሪሲቨሩን ቡት ብሎ የማስቀረት ውስጥ ሚሞሪ አለቻት። ሚሞሪን የማበላሸት ቻንስ አለው። ስለዚህ ትክክለኛ ከሚታመን እንትን ላይ ቴሌግራም ቻናል ላይ ብታወርዱ እኔ ሪኮመንድ አደርጋችኋለሁ ማለት ነው። የኔ ቴሌግራም ቻናል ላይ ትክክለኛ እኔ የምጭነውን አስቀምጥላችኋለሁ ማለት ነው። እሱን አውርዳችሁ መጫን ትችላላችሁ። እና በሁለት አይነት መንገድ ይጫናል ብያችኋለሁ። አንደኛ በፍለሽ ነው ያሳየኋችሁ። ሁለተኛ ደግሞ ኦንላይን አፕዴት የሚባል ነገር አለ። ማለት ፍለሽ ገና ከስልካችሁ ላይ አውርዳችሁ ወይ በኦቲጂ ወይም ደግሞ በኮምፒውተር ኮፒ አድርጋችሁ ፕሮሰሱ ብዙ ነው። ግን ቤታችሁ ዋይፋይ ካለ ወይም ዋይፋይ ባይኖር በዋይፋይ አንቴና አገናኝታችሁ በሆትስፖት ማለት ነው ትንሽ ኔትወርክ ትንሽ ቢጋባይ ትንሽ ማለት ነው በትንሽ ኔትወርክ ዳውንሎድ ታደርጉታላችሁ። ስለዚህ በሁለት አይነት አማራጭ እንትን ማድረግ ትችላላችሁ ማለት ነው። አፕሎድ ማድረግ ትችላላችሁ ማለት ነው። አፕዴት ማድረግ ትችላላችሁ ማለት ነው። የመጀመሪያው ላሳያችሁ፣ ሁለተኛውንም በደንብ አሳያችኋለሁ ማለት ነው። እና ወደ መጀመሪያው አፕዴት እንዴት እንደምታደርጉ ሳሳያችሁ መጀመሪያ የቴሌግራም ቻናል ትገባላችሁ። የምትፈልጉትን ሶፍትዌር ሞዴል ሰርች ታደርጋላችሁ ማለት ነው። ለምሳሌ እናንተ ሱፐርስታር ከሆነ ሱፐርስታር 6565 ሜጋ የምትል የራሷ ሞዴል አለች። እሷን ታወርዳላችሁ። ካወረዳችሁ በኋላ ወደ ፍለሻችሁ ኮፒ ታደርጋላችሁ ማለት ነው። በጣም ሲምፕል ነው እሱ። ያው ማንኛውም ኮፒ የምታደርጉት ነገር እንደዛ ነው፣ ተመሳሳይ ነው። ከዛ መጀመሪያ ሜኑ ትነካላችሁ። ከዛ ኤክስፓንሽን ትነካላችሁ። ከዛ በኋላ እንትን የሚላለ ዩኤስቢ ሜኑ የሚላለ እንደዚህ ያመጣላችሁ ማለት ነው። ከዛ በኋላ እዚህ ጋር አማራጮች ይመጣሉ። ኦል ስትሪም ሙቪ ሚውዚክ ምናምን የሚል ያመጣል። ሶፍትዌር የምትል እዚህ ጋር ከታያችሁ እዚህ ጋር ሶፍትዌር የምትላለች ሶፍትዌሮችን ያመጣል ማለት ነው። እዚህ ጋር እንዳለ እና እዚህ ጋር ሶፍትዌር የምትል ኦፕሽን አለች ማለት ነው። በግራ በኩል እሷ ላይ ትገባላችሁ። ከዛ በኋላ ሶፍትዌሩን ቅድም ነግራችኋለሁ እኔ ቴሌግራም ቻናል ላይ ያለ አወርዳችሁት በቀላሉ ትላላችሁ። ይሄኛ በእንትን የሚጫነው ማለት ነው፣ በፍለሽ የምትጭኑት ነው። ኦንላይን ደግሞ አፕዴት የምታደርጉበት ሲስተም አለ። እሱንም አሳያችኋለሁ ማለት ነው። በጣም አሪፍ ምለው በኦንላይን ነው። ይሄ በጣም ፕሮሰሱ ብዙ ነው። አንደኛ አወርዳችሁ ዳውንሎድ አድርጋችሁት ያው ሜጋባይት ትንሽም ቢሆን አወርዳችሁት ያው ኦቲጂ ፈልጋችሁ ያለበዛ ደግሞ በኮምፒውተር አገናኝታችሁ ወደ ፍለሽ ኮፒ አድርጋችሁ ነው። ከዚህ ሁሉ ጣጣ ኦንላይን አፕዴት ቢሆን አሪፍ ነው፣ ኢንተርኔቱ ካላችሁ ማለት ነው። ያው ዋይፋይ አንቴና ያስፈልጋል ግድ ሪሲቨር እና ስልካችሁ ወይም ከዋይፋይ ጋር እንዲገናኝ ማለት ነው። እና ወደ ሶፍትዌሩ ስንመለስ ለምሳሌ የዚህ ሪሲቨር ሶፍትዌር ይሄ ነው ማለት ነው። እና እናንተ ሁሉ ጊዜ ማየት ያለባችሁ 3.1 ሜጋባይት ያወረዳችሁበትን ሜጋባይቱ መቀነስ የለበትም። ከቀነሰ አይጭንላችሁ ማለት ነው። ምናልባት አንዳንድ ሾርትከት ነገር አለ ከኮምፒውተር ላይ ኮፒ ስንለው ማለት ነው ወይም ከት ስንለው። ስለዚህ ሾርትከት እንዳይሆንባችሁ ቼክ ማድረግ አለባችሁ። እና ለመጫን በቃ ቀላል ነው። ኦኬ ትሉታላችሁ። ያው ዱ ዩ ዋንት አፕሎድ ይለኛል ሶፍትዌር ሲለኝ ኦኬ ማለት ብቻ ነው። ከዛ ራሱ ቆጥሮ ጠፍቶ ይነሳል። እሱን አሳያችኋለሁ። ግን እዚህ ጋር ማወቅ ያለባችሁ ሶፍትዌር አፕዴት ባደረጋችሁ ሰዓት መብራት መጥፋት የለበትም አንደኛው። ሁለተኛ ደግሞ ሶኬት መነቃነቅ የለበትም። ምክንያቱም መጀመሪያ የነበረውን ሶፍትዌር አጥፍቶት ነው አዲሱን ሶፍትዌር 100% እስከሚደርስ የሚጭነው ማለት ነው። ልክ 100 ሲሆን የሚጭነው። በመሀል ግን 98 ደርሶ ራሱ እስከ 100 ነው የሚቆጥረው። 98 ደርሶ ራሱ ማለት ነው ቢቋረጥ ቡት ብሎ ነው የሚቀረው። ምክንያቱም በፊት የነበረውን ሶፍትዌር አጥፍቶት ነው አዲሱን የሚጭነው። ስለዚህ በፊቱም ጠፍቶ አዲሱን ካልተጫነ ቡት ብሎ ይቀራል ማለት ነው። ስለዚህ በሁለት አይነት መንገድ ሶፍትዌሩን እንትን ማድረግ ትችላላችሁ። ሪሲቨር ድጋሚ እንዲሰራ ማድረግ ትችላላችሁ፣ ምናልባት ይሄ ካጋጠማችሁ ማለት ነው። ስለዚህ ሙሉ ዲቴሉን በሌላ ቪዲዮ እንሰራላችሁ ነው ማለት ነው። በሶፍትዌር ምክንያት የተበላሸባችሁ እንዴት አድርጋችሁ እንደምታስተካክሉ በሌላ ቀን በደንብ እንሰራላችኋለሁ ማለት ነው። የምትፈልጉ ከሆነ ኮሜንት ስር ንገሩኝ ማለት ነው። እዚህ ጋር አሁን ሶፍትዌሩን ይሄ ነው ማለት ነው።
ይሄ በነገራችን ላይ እንትን ምትላለች እዚህ ጋር ከታያችሁ ዙም አድርጌ ስላሳያችሁ V2.5 ምትላለች። ይሄ በየጊዜው በሚለቀቅ ሰዓት እንትኑ ሶፍትዌር ቨርዥኑ ከፍ ከፍ እያለ ነው የሚሄደው አዳዲስ ፋንክሽኖች ሲጨምሩ ማለት ነው። ለምሳሌ ኤሲፒ እንደ ኖቫ IPTVዎች ምናምን አፕዴት በሆኑ ሰዓት እንትኑ ሶፍትዌር ቨርዥኑ ከፍ እያለ ሄዳ ማለት ነው ወደ ላይ ማለት ነው። ስለዚህ እሱም አንድ ነገር ነው ማለት ነው። በቃ አፕሎድ የምታደርጉት ኦኬ ብቻ መንካት ነው ማለት ነው። ኦኬ ትነኩታላችሁ። ከዛን እዚህ ጋር አፕሎድ ላድርግላችሁ ልጫንላችሁ ወይ እያለ ነው። ከዛን ኦኬ እንለዋለን። እዚህ ጋር እንደምታዩት ያው ማስጠንቀቂያ ራሱ ይናገራል ማለት ነው። ያው ዱ ኖት ፓወር ኦፍ ይላል ማለት ነው። ያው በጭራሽ መጥፋት የለበትም ወይ መቋረጥ የለበትም እያለ ነው እዚህ ጋር እንደምታዩት ማለት ነው። ከዛን ራሱ ጠፍቶ ይነሳል ማለት ነው። እታች ቡት ትላለች ማለት ነው ልክ እስከሚነሳ ማለት ነው። ከዛን ያለውን ደግሞ አሳያችኋለሁ ማለት ነው። ይሄኛው በፍለሽ አጫጫን ነው። ሁለተኛው ደግሞ እንዴት እንትን ላይ እንደምጭኑት አሳያችኋለሁ። ኦንላይን እንዴት እንደምጭኑት አሳያችኋለሁ ማለት ነው። እዚህ ጋር እስቲ ያው ምሳሌ ይሄው አሁን ወደ መጀመሪያው ሶፍትዌር ነው የመለሰልኝ ማለት ነው። የቆየ ሶፍትዌር ነው ይውላው ማለት ነው። እዚህ ጋር የምታዩት ከሆነ በጣም የቆየ ሶፍትዌር ነው። በጣም ይሄው የቆየ ሶፍትዌር ነች። አሁን ወደ በፊቱ በኦንላይን ደግሞ አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት ኮኔክትድ ብሎኛል ማለት ነው። እናንተም እንደዚሁ በተመሳሳይ ማገናኘት ትችላላችሁ ማለት ነው። ፓስወርዱን አስገብታችሁ ምናልባት ሃይድ ከሆነባችሁ እዚህ ጋር አድ የምትላለች እቺ ከለር ማለት ነው የሚታየችው አይመስለኝም። አድ የምትላለች እሷን ትነካላችሁ ማለት ነው። አድ ኔትወርክ የምትለውን ሪሞታችሁ ላይ ከለሩን ትነኩና መሙላት ትችላላችሁ ማለት ነው። የተደበቀም ከሆነ ዋይፋያችሁ ከዛን እዚህ ጋር እንወጣለን። ከዛን ኔትወርክ አፕሊኬሽን የምትለው ልንገባና አፕዴት ኦንላይን የምትላለች እሷ ላይ ኦኬ እንላለን ማለት ነው። ያው ስልካችን ላይ ኢንተርኔት ማብራታችን አንርሳ ማለት ነው። ኢንተርኔት ግድ ያስፈልጓል። እንደምታዩት 3.13 ነው እንትን የተደረገው ማለት ነው። አፕዴት የተደረገው ቨርዥኑ ሶፍትዌር ቨርዥኑ ማለት ነው። ከዛን ዳውንሎድ ነው የምትሉት እንትን እያደረገልኝ ነው ማለት ነው። ዳውንሎድ እያደረገው ነው። ይሄ ኦንላይን ደስ የሚለው ዳውንሎድ አርግቶ ነው ከዛ አፕሎድ የሚያደርገው። በመሀል ራሱ ዳውንሎድ እያደረገ ኔትወርክ ባይኖር ወይ ሳንቲም ቢጨርስባችሁ ምንም ችግር የለውም። ችግሩ ግን አፕሎድ እያደረገ ቢቋረጥባችሁ ነው እንጂ ዳውንሎድ እያደረገ ምንም ችግር የለውም። ግን አፕሎድ እያደረገ አፕዴት እያደረገ ቢቋረጥባችሁ የዛን ሰዓት ያው ሌላ እንትን የሚመጣው ማለት ነው። ሪሲቨሩ ላይ አይሰራላችሁ ማለት ነው። እዚህ ጋር እንደምታዩ አፕሎድ እንትን አፕዴት ላድርገው ወይ እያለ ነው። ኦኬ ብዬዋለሁ። ምክንያቱም አሁን ከኢንተርኔት ጋር ምንም የሚያገናኝ ነገር የለም። መጀመሪያ ዳውንሎድ ስላደረገው አሁን አፕዴት እያደረገው ነው ማለት ነው። ዳውንሎድ ያደረገው እንደምታዩት ያው ጠፍቶ ይነሳል ማለት ነው። ይሄኛው አዲሱ ሶፍትዌር ነው ማለት ነው። የ65 ሜጋ 64 እነ ጎልድ ስታር ሪሲቨሮች አዲሱ ሶፍትዌር የመጨረሻው ነው ማለት ነው። ኦንላይን አፕዴት ላይ ያለ ማለት ነው። እና የዛሬው ቪዲዮ ይሄን ይመስላል ማለት ነው። ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ማንኛውም ጥያቄ ካላችሁ ኮሜንት ስር አስቀምጡ ማለት ነው። ያው ላይክ ሼር በማድረግ ደግሞ እኔን ሰፖርት ማድረጋችሁን አትርሱ ማለት ነው። በሚቀጥለው አሪፍ ቪዲዮ እስከምንገናኝ ቻው 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 ቻው።